አመሰግናለሁ ክብርት አፈጉባኤ። ክብርት ከንቲባ በዝርዝር ሪፖርቱን አቅርቧል። የዛን መነሻ አድርጎ የተነሱት በተለይም ከመሰረተ ልማት ቅንጅት አንጻር በተነሱት ሀሳቦች ላይ ሀሳብ ለመሰንዘር ነው። እንግዲህ የመሰረተ ልማት ግንባታን በምናይበት ጊዜ አስቀድሞ የገነባናቸው መሰረተ ልማቶች አሁን ያለውን የመሰረተ ልማት አቅርቦት ፍላጎቱን ከበር የማያደርጉ በቀጣይም ደግሞ የከተማችን እድገት ፍላጎት የማይመጥኑ መሰረተ ልማቶች በመሆናቸው ምክንያት በተለይ ከኮሪደር ልማት ጋር ተያይዞ ትላልቅ መሰረተ ልማቶችን እየገነባን ያለ ነው። እነዚህ የሚገነቡ መሰረተ ልማቶች ያው ዛሬን ብቻ ሰርቭ የሚያደርጉ ሳይሆኑ ነገንም ጭምር ፕሮፐርሊ ሰርቭ የሚያደርጉ መሆን መቻል አለባቸው ተብሎ እየተሰራ ነው ያለው። ይህም ብቻ አይደለም። እንግዲህ ቀድሞ የዚህ መሰረተ ልማት ቅንጅት ችግር ደግሞ ሌሎች ፕሮጀክቶችም ከፍተኛ መጓተትና መዘግየት መንስኤ የሆነ ጉዳይ ነበረ። መሰረተ ልማቶችን በሚገነቡበት ጊዜ በዋነኛነት መንገድ ከሆነ የሚገነባው መንገዱ ብቻ እየታሰበ የሚሰራበት ነበር። ሌሎቹ መሰረተ ልማቶች በበቂ ሁኔታ ከዲዛይን ጀምሮ እስከ ኢምፕሊሜንቴሽን ድረስ ተቀናጅተው የማይሰሩ በመሆናቸው ምክንያት በጣም ከፍተኛ ችግር የነበረበት ለከፍተኛ ሀብት ብክነት የሚያጋልጠን የነበረ ነው። ይሄ ችግር ነው እንግዲህ አሁን ወደ መጣንበት ደረጃ እንድንመጣ ያደረገን። ከዚህ አንጻር እንግዲህ የመጀመሪያው ዙር ኮሪደር በሚጀመርበት ጊዜ እነዚህ መሰረተ ልማቶች ቀጣይም ሰርቭ ማድረግ እንዲችሉ አሁን ያለውን ልማት ፍላጎትንም ጭምር ፕሮፐርሊ ሰርቭ እንዲያደርጉ ማድረግ እንዲቻል በቅንጅት መሰራት መቻል አለበት በሚል የተጀመረው ስራ የተሻለ ውጤት ያመጣበት አይነት ሁኔታ ነበረ። ሶስቱ መጀመሪያ ዙር ኮሪደር በምንሰራበት ጊዜ መሰረተ ልማት ቅንጅት ታሳቢ ተደርጓል። ግን ደግሞ እነዚህ መሰረተ ልማት የሚያቀርቡ ተቋማት የየራሳቸውን ስራ ተቋራጭ ይዘው ገብተው የሚሰሩ በመሆናቸው ምክንያት በተወሰነ መልኩ አለመናበብ የነበረውን ችግርም በዘላቂነት መፍታት መቻል አለብን በሚል የሁለተኛው ዙር ኮሪደር ልማት የሚጀምርበት ጊዜ የመሰረተ ልማት ጥናቱን ሁሉም መሰረተ ልማት አቅራቢ ተቋማት በጋራ ቁጭ ብለው እንዴት መሰረተ ልማት ማቀናጀት መቻል አለብን፣ በዲዛይን እንዴት አብረን ኢምፕሊመንት ማድረግ መቻል አለብን የሚል አሳይመንት ወስደው በጋራ በመስራታቸው ምክንያት የመጣ ውጤት ነው። ወደ ኢምፕሊሜንቴሽንም ስንገባ እንደዚሁ በተመሳሳይ መልኩ ሁሉም የመሰረተ ልማት አቅራቢ ተቋማት በኮሪደር ልማት ፕሮጀክቶቻችን ላይ ፎካል ፐርሰን አስቀምጠው ከቢሮ ሆኖ ሳይሆን ልክ እንደኛ ተቋም በአንድ ፕሮጀክት ላይ ሁሉም የመሰረተ ልማት አቅራቢ ተቋማት በጋራ ሆኖ ሰርተው የመጣ ውጤት ነው። እነዚህ መሰረተ ልማቶች የሚገነቡበት ጊዜ ዛሬን ብቻ ሰርቭ እንዲያደርጉ አይደለም። አብዛኞቹ መሰረተ ልማቶች ነገ የሚመጣውንም ልማት ጭምር ታሳቢ ያደረጉ ነገ የሚመጣውን የመሰረተ ልማት ፍላጎት ጭምር በደንብ ፕሮፐርሊ ሰርቭ ማድረግ እንዲችሉ ደክቶች እየተቀበሩ በኋላ ላይ ለሚመጣ የመሰረተ ልማት ፍላጎት አፕግሬድ ደግሞ ፕሮቪዥን እየተቀመጠላቸው ከዚህ በፊት አስፋልቶች ይቆፈሩ የነበሩበትን ክሮሲንግ መሰረተ ልማቶችም ጭምር አብረው ኢምፕሊመንት የተደረጉ መሄዳቸው ምክንያት የመጣ ውጤት ነው። ይሄ በተጨባጭ ሰርተን የመጣ ስለሆነ በቀጣይ በሌሎቹ በምንሰራቸው ፕሮጀክቶች ላይ ያን ቅንጅት ለማረጋገጥ የሚያስችል ትምህርት ያገኘንበትም በቀጣይ ማጠናከርን የምንሰራ መሆኑን ለማስቀመጥ ነው። ሌላው አንዱ የተነሳው ጥያቄ ከመብራት ታሪፍ ማሻሻያ ጋር ተያይዞ ያለ የተነሳ ኢሹ ነው። እንግዲህ ይህን መብራት እያንዳንዳችን ቤት እስኪደርስ ድረስ ከምንጩ ጀምሮ ምንጩን ከማልማት ጀምሮ መሰረተ ልማት ዘርግተን እያንዳንዱ ቤት ከማድረስ ጋር ተያይዞ የሚወጡ ከፍተኛ የሆነ የመሰረተ ልማት ዝርጋታ ወጪዎች አሉ። ከዚህም ባለፈ ደግሞ ከዚህ በፊት ያረጁና አሁን ያለውን የክትመት ሁኔታ ሰርቭ የማያደርጉ መሰረተ ልማቶችንም ጭምር አፕግሬድ ማድረግ አለብን፣ ሜንቴን ማድረግ መቻል አለብን። ያለውን የመብራት መቆራረጥ ሁኔታም ጭምር ማስቀረት የሚያስችል ትራንስፎርመሮችን የመጠገን መሰረተ ልማት አቅማቸውን የማሳደግ አዳዲስ መሰረተ ልማቶችን የመዘርጋት ስራ መስራት መቻል ይኖርብናል በሚል የተጀመረ ስራ አለ። ይሄ በጣም ከፍተኛ የሆነ ኢንቨስትመንት ወጪ ያለው ኦፕሬሽናል ኮስቱም በዛው መጠን በጣም ከፍተኛ የሆነ በመሆኑ ምክንያት ይህንን ኮስት ሪከቨር ማድረግ መቻል አለብን በሚል የተሰራ ያለ ስራ አለ። ያንን ኮስት ሪከቨር ለማድረግ በተወሰነ መልኩ የታሪፍ ማሻሻያ ማድረግ ያስፈልጋል በሚል የፌዴራል መንግስት አምኖበት ኦፍኮርስ ይሄ ተቋም የፌዴራል ተቋም ነው፣ ግን ደግሞ የከተማው ማህበረሰብ ሰርቭ የሚያደርግ ተቋም በመሆኑ ምክንያት በጋራ ተቀናጅተን የምንሰራ በመሆናችን ምክንያት ያንን አድሬስ ለማድረግ የተሄደበት ጥረት አለ። ይሄ ታሪፍ ማሻሻያው በ4 ዓመት ጊዜ ውስጥ ፉል ኢምፕሊመንት የሚደረግ ነው። ኮስት ሪከቨር ለማድረግ ኢምፕሊመንት የሚደረግ ነው። እሱም በሚባልበት ጊዜ በ4 ዓመት ጊዜ ውስጥ ደግሞ በ16 ዙር የሚተገበር ነው። ይህም በሚሆንበት ጊዜ በተለይም ከምክር ቤትም ሲነሳ እንደነበረው ዝቅተኛ
ገቢ ያላቸውን የህብረተሰባችንን ክፍል ወይም ደግሞ የከተማችን ነዋሪዎችን አፌክት እንዳያደርግ ዝቅተኛ የኃይል ተጠቃሚ የሆነው የማህበረሰብ ክፍል እስከ 75% ድረስ ኮስቱ ሰብሲዳይዝ እንደሚደረግ ከ50 እስከ 100 ኪሎዋት ድረስ ደግሞ የሚጠቀመው በተለይም በንግድ ዘርፍ ላይ የተሰማሩ ደግሞ እንደዚሁ እስከ 40% ሰብሲዳይዝ የሚደረግ መሆኑን ከ100 እስከ 200 ኪሎዋትም እንደዚህ በተመሳሳይ መልኩ በተወሰነ መልኩ ሰብሲዲ ያለውና በቀጣይ ጊዜ በሚኖሩ ፌዞች ሮላውት የሚደረግ መሆኑን ማወቅ ያስፈልጋል። እንግዲህ ይሄ አሁን ያለውን ብቻ አለ በቀጣይ የሚገነባውን መሰረተ ልማትም ወጪም ጭምር ከቨር የሚያደርግ ኮስት ሪከቨር ማድረግ የሚያስችል የክፍያ ስርዓት ለመዘርጋት ተብሎ የተሄደበት መሆኑን ለማንሳት ነው። አመሰግናለሁ።